ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንግዲህ እንደወትሮ ሁሉ የከፋ ቴሌቪዥን ድርጅት ዛሬም በለየት ባለ እንግዳ ወደ እናንተ ቀርቧል። እንግዲህ ዛሬ አንድ በተለይም በፊልሙ ዓለም የበኩሉን እየተንቀሳቀሰ የሚገኝ አንድ ወጣት ይዘን ቀርበናል። ከሱ ደግሞ ምን እየሰራ ነው፣ ስራዎቹ ያሉበትን ደረጃ፣ ለወደፊት ደግሞ ምን አቅዷል እና መሰል ጥያቄዎችን ይዘን የምንቀርብ ይሆናል። አብሮነታችሁ እንዳይለየን የአክብሮት ግብዣዬ ነው። ፍጹም ተሾመ ፕሮግራሙን አዘጋጃለሁኝ። አቤል ተስፋዬና ሰላምነ ባህሪ ደግሞ በካሜራው በኩል እንግዲህ በጣም ያማረ እንዲሆን የበኩላቸውን አስተዋጽኦ የተወጡ ነው። እንዲሁም ስቱዲዮ የሚገኙ ሌሎች የፕሮዳክሽን ባለሙያዎችን አካቶ ማለት ነው። እንግዲህ ወደ እንግዳዬ እሄዳለሁ። እንግዳችን ራሱን በማስተዋወቅ በአሁኑ ሰዓት ምን ላይ እንዳለም እንዲነግረን ጋብዛለሁ ማለት ነው። አሁንም አብራችሁን ቆዩ። አቤል በድጋሚ እንኳን በሰላም መጣ። እንደው በደንብ ተመልካቾች እንዲያውቁ ማን ትባላለህ፣ የት ነው ተወልደ ያደከው ከሚለው እንጀምር። እሺ፣ አመሰግናለሁ። አቤል ታምሩ እባላለሁ። የተወለድኩት እዚሁ ቦንጋ ነው፣ 02 አካባቢ፣ በተለምዶ ስሙ ቄራ ይባላል። ያደኩት ደግሞ ሺሽንዳ ነው። ሺሽንዳ ያው ጤና ጣባ ሰፈር እዛ ነው ያደኩትኝ። የተማርኩትም እዛ ነው። ከ1 እስከ 10 ተማርኩ። ያው ከዛ ወደ አዲስ አበባ ሄድኩ። ሲሄድ ደግሞ ያው ፍላጎቴ ፊልም መስራት ነበረ። ፊልምን የት ልማር ምን ልሆን አላቅም። ዝም ብዬ ፊልም የሚለውን አስቤ ዝም ብዬ ለአባቴ ነገርኩትኝ። ያው ፊልም ቤት ፈልጌ ገባው፣ ተማርኩትኝ። ከዛ ከተማርኩ በኋላ ብዙ ፊልም ቤቶች ከተማርኩ፣ ቲያትር ከተማርኩ በኋላ ያው ወደ ፊልም ስራ ገባው ማለት ነው። አጠርሳ አረግልህ ይሄ ነው። ምናልባት እንደውም አባት ወደ አዲስ አበባ ስትሄድ በተለይም በሕክምናው ዘርፍ እንድትማር ፍላጎት እንደነበረው መረጃ ነበረኝና የአባትን ፍላጎት እንደው የገታበትና ወደ አንተ ኢንተረስት የሄድክበትን ነገር እስኪ ያስረዳል። ፊልም ስናይ እዛ ስናድግ ብዙ ጊዜ ያው ትንሽ ቲቪ ነች ያለችው። ፊልም ስናይ ያው የቫንዳም ፊልም ደስ ይለኛልና ቤት ዘግቼ አይ ነበረ ማንም በሌለ ሰዓት። ያኔ ኢንተረስት እየገባ ነው መሰለኝ መክሊት የሚባለው ነገር። ሌሎች ነገር ሰው ሲያወራ ህክምና ምናምን ሲል ወዲያው ተምሬ ወዲያው ምሰራ ይመስለኛል። ተማርኩትኛ ወደዛ ነው ዝንባሌ። ከዛ ጭራሽ ደግሞ እንደኔ አይነት ሰዎችን ሳገኝ ዝንባሌ ኦቨር ሆነ ማለት ነው። በዛው ቀጠልኩትኝ። እንደምናልባት ተመልካቾች በደንብ እንዲያውቁ በምን አይነት ፊልሞች ላይ ተሳትፈሃል? እንደው አንተን ሲያዘጋጀው ፕሮዲዩስ ያደረከው ፊልም አለ ወይ? ሌሎች በሰሯቸው የተሳተፍካቸው እነማን ናቸው የሚለው እንመልከት። አሉ ያው መጀመሪያ ላይ ያው በደንብ ትማራለህ። ፊልም ሲባል ዝም ብለህ ባንዴ የምትገባው ነገር አይደለም። በጣም ከባድ ነው። ሲታይ ነው የሚቀለው። ያ ማለት እኔ አሁን ስማር ወደ 4 አመት ምናምን ፈጅቶብኛል በትምህርት ላይ ብቻ ዞሬ ስማር ማለት ነው። ከዛ የፊልም ክሩዎች የሚባሉ አለ፣ አማተሮች ይኖራሉ፣ እንደገና በራሳቸው የሚንቀሳቀሱ አሉ፣ የማስታወቂያ ለብቻ ምናምን አለ። እነዚህ ጋር መግባባት አንድ ላይ መሆኑ ራሱ አንድ ራሱን የቻለ ሌላ ክላስ ብለው። ከዛ ከገባን በኋላ ትላላካለ፣ ላይት ማን ትሆናለ፣ ሲቀርጽ ታያለ። አሁን እናንተ የምናወራው አለ አይደል? ይሄ ብዙ ጊዜ እንደዚህ የሚወራው ብዙ ድግግሞሽ አለው። አድካሚ ነውና እያልን ቀስ እያልን ኮረስ እየሆንን ብዙ ፊልሞች ላይ አለ። እኔ ራሱ ቁጥር አላቀውም። ብልጭ ብዬ የምጠፋበት ይኖራል፣ 3-4 ክፍል ምሰራበት ይኖራል። ማስታወቂያም እንደዛው አሉ። በእንደዚህ ረገድ አለ። የኔ የምላቸው ደግሞ አሉ፣ በጽሁፍም እንደዚሁ በፕሮዲዩሲንግም በአክቲንግም አሉ። አንደኛው እንደውም ስሙን ቀይሬ ማሮ ሚለው አለ። በእኛ ይቅርታ እንደማለት ነው። ከፍኛው ርዕስ የሰጠሁት። ሁለተኛውና የመጀመሪያ ደስ የሚለኝ እሱ የዛሬ 6 አመት አካባቢ የሰራሁት ሞቃ አርጊው የሚለኝ ነው። ለኔም ልምድ ነው፣ ደስ የሚል ሰውም ጥሩ ነገር የሰጠኝ ነው። እነሱ አሉ፣ ሌሎችም ይኖራሉ። ትግል ለትዳሬ ምናምን አሉ፣ ብዙ ጽሁፍ የገባውባቸው ማለት ነው። ከዛ ውጪ በፕሮዳክሽን ማናጀርነትም የሰራዋቸው አሉ። ያው እንዲያትልም እና የራስ ሲሆን ነው በብዙ የምታወራው። ይሄን ይመስላል የኛው። ምናልባት እንደው ትንሽ ለተመልካቾችም ከሰራቸው
የተወሰኑትን ቀንጨብ አድርገን አሳይተናቸው ተመልሰን እንገናኛለን። ከዛ በፊት ግን ምናልባት ከነዚህ ባለፍ እየሰራ ያለው አሁን እነዚህ ማሮም ሞቃርጊው አንተ በቀጥታ የተሳተፍካቸው ናቸው። አሁን ትግል ለትዳሬም አንተም ካስት ተደረገ የሰራ በጽሁፍ የሰራው ነውና እንደው ከዛ ባለፈ ከፊልሙ ባለፈ ምን እየሰራህ ነው አዲስ አበባ ላይ? ያው አዲስ አበባ ብዙ ሰፊ ከተማ ነው። የኔ ታይፕ የኔ ፍላጎት ምን መሰለ የሆነ ሰው ይወለዳል፣ ቤት ይሰራል፣ መኪና ይኖረዋል ምናምን። ይሄ ለኔ ሂደት ነው፣ ሊገዛኝ አይችልምና ብዙ ጊዜ ሩጫዬ ወደ ገንዘብ ምናምን ሳይሆን የኔ ተፈጥሮንም መመለስ የሚባል ነገር አለ። ፍልስፍና ሳይሆን ትክክለኛ ነገር ነውና እማራለሁ። እንደ ስነ ልቦና አይነት ኮርስ ወስዳለሁ። ፍልስፍናም እማራለሁ። የ6 ወር የአመት ኮርሶችን ወስዳለሁ። ቋንቋዎችን እማራለሁ፣ አነባለሁ። በስራ ዘርፍ ደግሞ ስትለኝ ሆቴል ላይ ሰርቻለሁ፣ ጋርድም ሆኜ ሰርቻለሁ፣ ሱፐርቫይዘርም ሆኜ ሰርቻለሁ። አሁን ላይ ግን ምሰራው እንደ ዋናነት ምንለው በጀማ ምን ሰራው እንደዚህ ቱርክ፣ ዱባይ፣ ቻይና ልብስ እናመጣለን፣ እቃ እንወስዳለን። እነዚህ ነገሮች አሉ። በፊልሙም ደግሞ ምሰራው ፊልም ላይ ካሜሮችን መግዛት፣ መሸጥ፣ ማከራየት ስታንዶች ብዙ አሉ። እነሱ ላይም ገባለው። ይሄ ነው ምልህ እንግዲህ ጥያቄ ማነሳው ለምንድን ነው ማለት በአንድ ስራ መወጠር ብቻ የለብንም። ምክንያቱም አንደኛ ትልቁ መክሊታችን የት እንዳለም አናቅም። ስለዚህ ወደዛ ለመግባት እንዲያስችልን በተለይ ወጣቶቻችን ደግሞ አንድን ስራ ብቻ ከማተኮር 2-3 ስራ መሞከሩም አይከፋም በሚል ነው። ክቡራትና ክቡራን ተመልካቾች ምናልባት አቤል ታምሩ ከሰራቸው ስራዎች የተወሰኑትን ቀንጨብ አድርገን ተከታትለን ተመልሰን እንገናኛለን። እናቴ ያልወለደች ይኸውልህ ብቻ አንተ አልጋ ስር ያለ ገጀራውን ስበህ ጠብቀኝ። አሁኑኑ መጣሁ። አሁኑኑ ረምናናቅ ተሻግሮ ራጃል የለም ንዳው አባቱ እሱ ጋር አይመችም ይሆናል። እዚህ ጋብቶኝ ችግር የለውም ተመችቶኛል። አይ ከተመቸሽ ይመችሽ። ያው ካላስቸገርኩሽ ማለት ያው ካልተቸገርክ ነው እንጂ ሌላ ብዙም እንትን አይደለም። ተመችቶኛል ስላልኩ ነው። ከተመቸ ምንድን ነው ሂሳብ ስንት ነው? ብር ከ50 ነው። ዝርዝር የለም። ኧረ ያዡ አባዬ ያዡ ችግር የለውም። እኔ ጋር አለ ችግር የለውም። ምን ሆነሃል? የዛሬ ውስጥ ጫን ያለ ነው። ቁርስ ብላ እንጂ። አልበላም በቃ። መቼ በላህና? ባልበላም በቃ። ተመስገን ነው። እንዲሁ ወደፊትም ቢበቃል። ይኸውልህ የቤቱም ሰብል እረፍት ያገኛል። ይሄም ሽሮ ራሱ ማመላለሱ ቢበቃል። እሱንማ አላውቅም። ስማ ደግሞ አታኮርፍ። ስታኮርፍ ምን አስታወስከኝ መሰለህ? ወጣት እያለሁ እጮኛዬ እንዲህ ስታኮርፍ ሰብል ላይ ነበር አድማ የምታደርገው። ታዲያ እሷን አባብሎ ለማብላት ያለው መከራ አቤት ተራራ የመግፋት ያህል ከብድ ነበረ። አቤት እንደው አኩርፋ ራሱ ያላት ውበት እኮ ብታያት። እየመጣሽ ተኝ አታ እንደው
አቤት አልከፍት ሰሞኑን ላቀራቅ እያልከኝ በተለይ ጧጧት ምን ሆነሃል? አሁን ሂጂ ስራ፣ በኋላ ካልጠጣሽ እነግርሻለሁ። መልካም አቤል፣ ሌላው እንግዲህ አሁን አንተ ላነሳ የምፈልገው ማስታወቂያዎችንም እንደምትሰራ ነግረኛልና ምን ማስታወቂያዎችን ሰርተሃል ከዚህ ቀደም? ከዚህ ቀደም ማስታወቂያዎች ያው የቢራ ናቸው። ብዙ 2-3 አሉ። በዋና ካራክተርነት የሰራው ያው ማስታወቂያ ተከለከለ፣ አይወጡም። ሜቢ ሚዲያ ላይ ይልቀቁ አይልቀቁ አይታወቅም። ያው ማስታወቂያ በባህሪው 6 ወር 3 ወር ምናምን ስታቆዩ አይፈልግም። ክላይንቶቹ አይቶ ኤክስ ያደርጋሉ። ሜቢ አላቅም ምን ደረጃ እንደደረሱ። ከዛ በፊት ግን የሰራዋቸው አሉ። ዶፒል ቢራንም ሰርቻለሁ። በሜን ካስት ገብተ ማየት እችላለሁ፣ ያሳያለሁ። ሌላው ደግሞ ዳሽን ላይ ሰርቻለሁ። ሶስተኛው ሀበሻ ቢራ በአኒሜሽን ሰርተናል አሉ። ሀረር ምንም ማን ሄዶ ይበልጣል። ምክንያቱም እኔ አሁን ማልሰራው ይበልጣል። ለምን ብትለኝ ሀሳቡን ስላወቅኩት ሁሉ ውስጤ ስላለ አሁን ፊልምን ስራ ብትለኝ ለኔ አይገርመኝም። ቁጭ ብዬ እንደማዘዝ ነው ማለት ነው። ሶ አሁን ትንንሽ ነገሮች ሲሆኑ አትሄድም፣ ላንተም አይለውጥህም፣ ሌላም ኢንካምም ስለማያመጣ ምትወ ይበልጣል የሚገርምህ። እና ከዚህ በኋላ መንገዱን ስላወቅኩ እንትን ማለት ነው የምፈልገው በራሴ ማለት ነው። ሌላው የራስን ፕሮዳክሽን ከፍተሃል ልበል? አዎ አቤል ዘሚካኤል ፊልም ፕሮዳክሽን ይላል። ያው ዘሚካኤል ያው ኩቲ ሚካኤል ነው እኔ ክርስትና የተነሳሁት፣ እሱ አባቴም ስለሆነ በሱ ላርግና ስሙም ደስ ስለሚል ያው የእምነትም ነገር ስላለው ያን ነገር እሱ ይርዳኝ ብዬ ነው እንግዲህ። አሁን በፕሮዳክሽኑ ምን ያለው እየተንቀሳቀስክ ነው? ፕሮዳክሽኑ አልሰጥም። የሚገርም ነገር ፕሮዳክሽን ፍጣ ምታልን ምናምን ሲሉ እሺ አይደለም። ለምን እኔ ያስቀመጥኳቸው ጽሁፎች አሉ፣ የራሴ መሰራቸው አሉ። ያን ማስቀመጥባቸው ነው። ለራሴ ነው ማተሙን የምፈልገው። እየተንቀሳቀስኩ ነው በራሴ የጨረስኳቸው አሉ፣ ግን ወደ ምስል አልመጡም። ሶ እኔ ጋር አሉ አልወጣ። በጽሁፍ ደረጃም ያው ፕሮዳክሽኑም የሱ ነው እንትን ይላል ማለት ነው፣ አንድ ላይ ይሰራል ማለት ነው። እዚህ ለወደፊት ሳትቸገር የምስል ስራው ስትጀምር ምንም ሳትቸገር ፕሮዳክሽኑን ታወጣዋለህ ማለት ነው። ክብራትና ክብራን እንግዲህ አቤል ታምሩ ጋር ያደረግን ያለነው ቆይታ እንደቀጠለ ነው። ምናልባት እንግዲህ ፕሮግራማችን እንደው ያማረ እንዲሆን በደረቁም እንዳይሆን አንድ ሙዚቃ ጋብዘን እንመለሳለን። ሌላው እና ዛሬ እንደው ተመልካቾች በደንብ እንዲያውቁ የምፈልገው ትልቁ ፖይንት ምናልባት እንደ ከፋም እንበል እንደ ክልልም በጣም ትልቅ ሪሶርስ ያለበት አካባቢ ነው ያለነው። ያንን ሪሶርሳችንን ግን አውጥተን በመጠቀሙ ረገድ ደግሞ ያልተጠቀምን ሰዎች ነን፣ ያልተጠቀምን አካላት ነን እዚህ በብዛት ያለነው። በተለይ አሁን ያለንበት ዞናችን በጣም በተፈጥሮም በለው በባህሉም ረገድ ስትሄድ ገና ያልተነካ ለዓለም ሕዝብ መትረፍ የሚችል ሪሶርስ አለና ለወደፊት እነዚህ ላይ ምንድነው ለመስራት እንደ እቅድ ይዘህ ያለውና እዛ ላይ የሚገጥመኛል የምትለው ቻሌንጅ አለ ወይ? አሉ እቅዶች አሉ። ያው ሀሳብ ይኖራል፣ የወደፊት ናቸው። ለኔ ያው ብቻዬን ሰውን ይረዝማል፣ ሰዎች ሲገቡ ግን ሊያጥር ይችላል ጊዜው። ሜቢ ይሄን ማወራውን ወሬ ሰምቶ የመንግስትም ሰው የግልም ሰው የሚያግዝህ ሊኖር ይችላል። አሁን በማወራው ርዕስ ላይ በተለያዩ ነገሮች ከተደገፍክ ሁሉ ነገር ቅርብ ይሆናል ማለት ነው። በጣም አለ እንዳልከው አረንጓዴ ነው። አረንጓዴን አንደኛ ማስተዋወቅ ነው። የሚተዋወቀው እንዴት ነው ስትል መጀመሪያ ማህበረሰቡ አይምሮአችንን ነው መቀየር ያለብን። እኔ እንዳልኩ ከዚህ በፊት ትንሽ ደክም ያለው ተቀባይነትን አጥቻለሁ የዛሬ 7-8 ዓመት ወደ ኋላና አሁንም ልሞክር ብዬ ነው። እንዴት ነው የሚሆነው? እነዚህ አሁን ያልኩ ለምሳሌ እኔ ልሰራ ያሰብኩ ነገሮች ምንድናቸው? 2-3 ነገሮች አሉ። አንደኛው ቡናን ነው። ቡናን እንዴት ቴል ማድረግ ይቻላል፣ ስለ ቡና እንዴት ሊገለጽ ይችላል የሚለውን እኔ ውስጤ ላይ ያለቀ ነገር ነው። ሰው ይሄን ነገር ማንኛውንም ቢሮ ገብቼ ማስረዳትም ካለብኝ አስረዳለሁ። የዞኑንም የክልሉንም እየገባው
ማስረዳት ካለብኝ አስረዳለሁ። ባጭሩ ምገልጽ ለምሳሌ ያክል ቡና እንዴት ይፈላል? የቦንጋውን ወይ የወረዳውን ሳይሆን ትክክለኛ የከፋ አፈላል ቡና እንዴት ነው? ወደ ኋላ ነው መለስ ብለን የምንሰራው። ይሄን ስል ምስረታው መቼ ነው የተመሰረተው? ከፋ ያኔ እንዴት ነው ግኝቱን እንዲያሳይ አንድ። ሁለተኛው አፈላሉ እንዴት ነው? ግኝቱ አልከው ዋናው ስቶሪ ነው እሱ። እኔ አፈላሉ አልኩትና ይሄን ስቶሪ እንዲሳወራ አሁን የሰከንዳት ነው። ምስል ላይ ስትቀይረው ከደቂቃ ሊያልፍ ይችላል። ከዛ ደቂቃዎች ሰዓታት ይመጣሉና እነዚህ ከባድ ናቸው። ፊልም ስራ እንዳልኩ የሆነ ነገር ይጻፋል። ከተጻፈ በኋላ እንደገና ይታረማል። ከታረመ በኋላ ነው ነፍስ የሚዘራው። ነፍስ ሲዘራው ኢማጂኔሽን ቪዥዋል የምታደርገው ነገር አለ። ያ እንዴት ነው ቪዥዋል የሚሆነው? ምን አይነት ሰው ነው? ለምሳሌ ፍጹም ነው የምፈልገው ከሆነ ጸጉሩ እንደዚህ እንትን ያለች ከለሩ እንደዚህ የሆነ ተስሎ ነው። አሁን ቡና አፈላል ላይ ወንድ ልጅ አያፈላም። እናቶች ምን አይነት እናቶች ናቸው? ምን አይነት ልጅ ነች? ውሃ ሲቀዳ ጭስ ሲወጣ አባት አለ። ምን አይነት አባት ነው ተብሎ እንደገና ኮስቹም አለ። ብዙ ነገር ስላለ ሰው እነዚህ ነገሮችን እኔ ስለማቃቸው በኮስቹምም በመኪናም በብዙ ነገሮችም ሰፖርት የሚያደርጉ ሰዎችን ሴሌክት አድርገን እየሄድን እያናገርን መስራት አለብን። ለምንድን ነው ይሄ ያስፈልጋል ካልከኝ ይሄ ነገር እጃችን ሲገባ አንድ ሰው ሲመጣ፣ አንድ ትላልቅ ሰዎች ሲመጡ፣ ሁለት የከፋ ሊጎበኝ ሲመጣ ይሄን ግዴታው ነው ማየት ማለት ነው። ሶ ይሄ ሲታይ አሁን የምናያቸው የምንሰማቸው አሉ። ለምሳሌ ጅማ ላይ ወለጋ ላይ እኔ ነኝ የሚባል ነገር አለ። ሶ እነዚህን ነገሮች ደግሞ ይፋ አድርገህ ከነ ታሪክ ካቸው ሰርተ ቁጭ ብታረግ እኔ ነኝ የሚባል ነገር ይቀራል ማለት ነው። ለምን አንተ በምስል አስደግፈ ቁጭ አድርጋ አሳይታቸዋል ማለት ነው። አስረጂን ይሄን ደግሞ በእኔ አቅም አይሆንም። እኔ ምክንያቱም አንድ የ30 ምናምን ዓመት ጎረምሳ ነኝና ቢያንስ የ70 መምህራኖች የታሪክ ተመራማሪዎች አሉ አሁን የደረስኩባቸው ጽፌና እነሱን ሰብስቤ ከነሱ ተቀብዬ እነሱንም ድርሻ ሰጥቼ በጽሁፍ የሚሆነውን በቋንቋ የሚሆነውን በየክፍላቸው መድቤ መስራት አለበት መውጣት ነው። አሁን ነጋሽ ሰለሞንን እንደዚህ ያወራው ነው። እሱም እየጻፈ ነው። ይሄን ነገር ደግሞ እሱም ጋር ያለውን ነገር ለኔ ኮንታክት ቢያደርገኝ እኔ የኔን ሐሳብ ባረግ በጣም ፐርፌክት ይሆናል ማለት ነው። ይሄ ጥቅም ጉዳይ ሳይሆን የሪያሊቲ የእውነታ ጉዳይ ይወጣል ማለት ነው። ይሄን ለምንድን ነው እንደዚህ የምታረገው ካልክ ደግሞ ለኔ ትልቅ ሳቲስፋክሽን ነው፣ እርካታ ነው። በቃ ይሄን ሰራው እላለሁ እንጂ ይሄ ገንዘብም የምታገኝበትም አይደለም። አክቹአሊ ገብቷል። የሆነ የምታወራበት ነው፣ ደስ ይላል። ገንዘብ ከሆነ ሌላ ነገር ትሰራለህ፣ ችግር የለውም። አንዳንዴ ህልምን መኖር ጥሩ ነገር ነው። ለትውልዱም ጥለት ይሄዳል እንጂ ምናልባት እንደዚህ አይነት ነገር የምናነሳው ለምንድን ነው አላማ የሆነ ቦታ ላይ እንዲደርስ የሚደግፉ ሰዎችም ይኖራሉና ምናልባት ቀጣይ ከማን ምን ትጠብቃለህ? እዚህ ማለቴ ከማን ምን ትጠብቃለህ? ኔሰንስ ምን አይነት ድጋፎችን ትጠብቃለህ? ማን ምን ቢያደርግ ደስ ይልሃል? ለምሳሌ የከፋ ቴሌቪዥን ለምሳሌ ይሄን ስራ ስትሰራ የጎደለን ክሩ እንድታሟላ እድሉን ሊፈጥርልህ ይችላል። በሌላም ቅድም ባልከው በኮስቹምም ቢሆን ምን አይነት ኮስቹሞች እንዲዘጋጁ ወይ እነማን እንዲያዘጋጁ ትጠብቃለህ? አሁን ይሄን ዋነኛው ነገር ለምሳሌ ይሄ ተቀርጾ ቢወጣ ከፋ ውስጥ ያለ ሰው ሲያይ የሀሳቡን እኔ ያለው ቢል በእንደዚህ ሙያ እኔ ያለው በከፊኖ ነው ጽሁፍ ሊሆን ይችላል በታሪክ በማወቅ እኔ ያለው ቢለኝ ለኔ ትልቅ ነገር ነው። ገብቷል አይደል? ለሁላችንም ጥሩ ነው። ምክንያቱም የሆነ ጭልቅ ያለች ነገር ሰዎች ሲያዩ ፉርሸት ካገኙ ትወቀሳለህ፣ እሱም ይከፋዋል፣ ይደብረዋል ማለት ነውና ይሄን ምንድነው በፕሮዳክሽን በምኑ አሁን ከፋ ቴሌቪዥን የፕሮዳክሽኑን የካሜራማኑን የኤዲቲንጉን የምኑን ቢችል አንደኛው ደግሞ የመኪናውን ቢችል ኮስቹሙን ቢችል እነዚህ ታሪክ ባለሙያዎች ቢመጡ ከፊኖ ነው የሚጽፉት ቢጠጉ ሁሉም አንድ ላይ ሲሆን ምርጥ ይሆናል፣ ይቀልልኛል ማለት ነው። እኔ ደግሞ ይዤ የሚመጣውን ነገር እኔ ጋር ይኖራል ማለት ነው። አንድ ሰው 6 ስራ ከሚሰራ አንድ ቢሰራ በጣም ፐርፌክት ይሆናል፣ ስራው ዝርክርክ አይሆንም ማለት ነው። ፊልም ደግሞ እንደምታውቀው የክሩ ስራ ነው። ይሄን ብናስብበት ብዬ አስባለሁ። ክቡራን ተመልካቾች ከወጣት አቤል ታምሩ እንግዲህ ከፊልም ከማስታወቂያ ባለሙያ አቤል ታምሩ ጋር ነው ቆይታ እያደረግን የምንገኘው። ፍጹም ተሾመ እያስተናገድኩኝ አለው።
አቤል ተስፋዬና እንዲሁም ደግሞ ሰላምነህ ባህሪ በካሜራው በኩል ደግሞ እንዲህ እያሳለጡ የተሻለ ምስል ለእናንተ እንዲደርስ የበኩላቸውን ጥረት እያደረጉ ይገኛሉ። ስቱዲዮ ያሉ ባለሙያዎችን ሳንዘነጋ ማለት ነው። እንግዲህ በቀጣይ ምናልባት ለአቤል ማንሳት የምፈልገው ጥያቄ አለ። አቤል እንደምታውቀው እንግዲህ አንተ ያለበት የእድሜ ክልል አለ፣ እኛ ያለንበት አለ። ብዙ በዚህ እድሜ ክልል ላይ የሚገኙ ወጣቶቻችን ግን ትንሽ እድሜያቸው የሚባክንባቸው ቦታዎች ይበዛሉና ለወደፊት አንተም እንደ አንድ ወጣት በዚህ እድሜ ውስጥ ላሉ ወጣቶች ምን አይነት ምክር ምን አይነት ተግሳጽ አለ? ከዛም ባለፈ ለነዚህ ደግሞ ለወደፊት የስራ እድል የመፍጠሩን ሀሳብ ምን ይዛል? ያው እንግዲህ ወደፊት ወደ ቦንጋ ላይ መስራት የምፈልገው ያሁኑንም ጨምሮ ምነግርህ የቡናው አለ መሽቀሬ ባሮም ይኖራል። ያቺ ፎረስቷን እቺ ደኗን በሚገርም ፊውቸር ፊልም መቅረጽ ፈልጋለሁ። ፕሮዳክሽኑን ወደ ገጠር ይዤ ገብቼ ላይክ የእግዚአብሔር ድልድይ ተሰርቷል። አንተ ነህ የሰራው ስራ አለ፣ የብሩክ ስራ አለ፣ ከደመና በላይ ውሹሽ ላይ ተሰራው። እነዚህ ጓደኞቼ ናቸውና እኔ ሀሳቡ ስቶሪው ካለ እነሱንም ማምጣት ይቻላል፣ እኔም መስራት ይችላለሁ። የኔ ሀሳብም ስላለ ማለት ነው። ይሰራሉ። የኛ ሰው ምን ይፈልጋል? እይታ ይፈልጋል። ካየ በኋላ ነው የሚያምንህና ይሄ ትልቅ ስንፍና ነው። አንድ ነገር የሰው ልጅ አይምሮ ነው መሳሪያና መሳሪያው መጠበቅ አለበት። ደግሞ አረጋለሁ ካልኩ አረጋለሁ ነው። ፊውቸር እንዳልከው ልክ ነህ። ትምህርት ቤቱም ይቀጥላል። የሞዴሊንግ ዘመናዊ ይሆናል። የዛሬ 15 ዓመት በኋላ ቦንጋ እንደዚህ አትሆንም። 4-5 እጥፍ ነው ከፍ የምትለው። ያደኩበት ሽሽንዳም እንደዛ አይሆንም። ከፍ ይላሉና ይኖራሉ እነዚህ አይነት ነገሮች። ስለዚህ ክቡራን ተመልካቾች ይህን ነገር ከተወሰኑ ዓመታት በኋላ ካንተ እንደሚጠብቁ እኛም ደግሞ እየደረሰ የሚል ሀሳብ ለተመልካቾች ይዘን እንመጣለን የሚል እምነት አለን። ይህም የምናነሳው ለምንድን ነው አቤል? ምናልባት እንደዚህ አይነት ሀሳብ ይዞ የሚመጡ ሰዎች እንቅፋት እንዲገጥማቸው እንደ ሚዲያ እኛ አንፈልግም። ምናልባት ለምንድን ነው? አንደኛ እጥረት አለን፣ ቁጭት አለን። እዚህ ደረጃ ላይ ለምሳሌ የከፋ ልጆች ብዙ ደረጃ ላይ ደርሶ ማየት እንፈልጋለን። በዚህ ክልል ያሉ የትኛውም ወጣቶች የሚፈልጉበት ደረጃ ላይ ደርሶ ማየት እንፈልጋለን። ከኛ ወይም ከሚመለከቱ አካል ደግሞ አስፈላጊ የሆነ ድጋፍ እንዲደረግላቸውም እንፈልጋለን። ከአቅም በላይ የሆነ ድጋፍ አይደለም፣ አቅም የፈቀደ ድጋፍ ግን ከሆስፒታሊቲ ለምሳሌ ከመስተንግዶ ከመልካም መስተንግዶ ጀምሮ እንዲኖር ስለምንፈልግ እንቅፋቱም ካለ እንቅፋት ዞር እንዲል እንፈልጋለን። የተሻለ ነገር እንዲኖር ነው ይህን ፕሮግራም መስራት የፈለግነውና አይ ሆፕ ለወደፊት ደግሞ ጥሩ ነገር ሰርተ ተመልሰን ከተመልካቾች ጋርም በገባነው ቃል መሰረት እዚህ ደርሰናል የሚልም የተሰራውንም ፊልም ይዘን የምንቀርብበት ነገር ይኖራል ብዬ ተስፋ አድርጋለሁ። በዚህ አጋጣሚ እንግዳ የሆነ ስለመጣ በጣም አመሰግናለሁ። ከፋ ቴሌቪዥን እንግዲህ እንደዚህ ጥረት የሚያደርጉ ወጣቶችን ያበረታታል። ጥሩ ስራ የሰሩ የወጡትንም ስራቸውን ለሌሎች ወጣቶች ማካፈል እንፈልጋለን። ለዛም ነው አንተን ያው ለበዓል በመጣበት አስገድደን ዛሬ ፕሮግራም ለመቅረጽ የተገደድ ነው። በጣም አክብረን ስለመጣን እጅግ አርጌ ስለመጣ አመሰግናለሁ። ክብራትና ክብራን ተመልካቾች እንግዲህ ለዛሬ ካዘጋጀናቸው የእንግዳችን ፕሮግራም መካከል እንግዲህ ከወጣት አቤል ታምሩ ጋር የነበረን ይህን የተከታተላችሁትን ይመስል ነበር። እንግዲህ ያማረ ጊዜ እንደነበረን ተስፋ አደርጋለሁ። ለሚኖራችሁ ማናቸውም ሀሳብና አስተያየት በከፋ ቴሌቪዥን አድራሻ በተለይም በማህበራዊ ትስስር ገጾቹም በስልኩም ያው ከስር በባር በምትመለከቱት ስልክም ሀሳብና አስተያየቶቻችሁን እንድታደርሱን የአክብሮት ግብዣችን ነው። ፕሮግራሙን ፍጹም ተሾመ አዘጋጀው። አቤል ተስፋዬና ሰላምነህ ባህሪ ደግሞ በቀረጻው በኩል እጅግ ያማረ ጊዜ ከኛ ጋር ነበራቸው። እንዲሁም ስቱዲዮ የነበሩ ሌሎች የፕሮዳክሽን ባለሙያዎችን ሳንዘነጋ ማለት ነው። በሌላ ጊዜ በሌላ እንግዳ በሌላ ፕሮግራም እስከንገናኝ መልካሙን ተመኘው። ሰላም።